ግድቡን በተመለከተ ግድቡ እንደገና እናረጋግጥላችሁ የግብጽን የሱዳንን ጥቅም አይጎዳም። ነገር ግን የግብጽ ህዝብ እንዲተማመን ከተፈለገ ግብጻዊ፣ ሱዳናዊ፣ ኢትዮጵያዊ የውጭ ሙያተኛ ያሉበት መጥተው ይሄ ግድብ በግብጽና በሱዳን ላይ የሚያስከትለው ተጽዕኖ ምን እንደሆነ በነፃ መንገድ ያጣሩ። አጣርተው እነሱ ይንገሯቸው። እኛ ከምንነግራቸው ማመን ከተሳናቸው ነፃ የሆነ አካል ተቋቁሞ ይሄ እኛ ያልን ያለነው ነገር ትክክል ወይ ስህተት መሆኑ ያጣራ ያረጋግጥ። ለዚህ ዝግጁ ነን ነው ያልናቸው። ይሄ ማለት ግድቡ ስራ እናቋርጣለን ማለት አይደለም። አሁን ትላንትና ጋዜጠኞች ሲያነሱብኝ እንደነበረው ለአንድ ደቂቃም ቢሆን አይቋረጥም እያልን ያለነው የተናገርነው ቃል በሙሉ ትክክል ለመሆኑ እኛ በራሳችን አንደበት ከምናረጋግጥ ይልቅ ኢንተርናሽናል ግብጽ፣ ኢትዮጵያ፣ የሱዳን እና ከዛ ውጭ ሆኖ ሙያተኞች ያሉበት አንድ ቡድን ተደራጅቶ ይሄ ግድብ ሲሰራ በሱዳን ላይ የሚያስከትለው በጎ መጥፎ ተጽዕኖ ምን እንደሆነ በግብጽ ላይ የሚያስከትለው መጥፎ ወይ በጎ ተጽዕኖ ምን እንደሆነ ነፃ ሆኖ አጣርቶ ያውጣ። እኛም በተግባር እናያለን፣ መላው ዓለምም ያውቀዋል፣ ግብጻውያንም ያውቁታል። ከዛ በኋላ ይሄ ግድብ የሚጎዳ ከሆነ ያው ተጋለጥን ማለት ነው። ይሄ ግድብ የሚጠቅም ሆኖ ሳለ ግብጽንና ሱዳንን ለማጥፋት የተዘጋጀ ነው እየተባለ ሲነዛ የነበረው ፕሮፓጋንዳ ውሸት ከሆነ ደግሞ እኛ ብቻ